በኢንዶኔዥያ በሬክተር ስኬል 7.4 የተመዘገበ ኃይለኛ የመሬት መንቀጥቀጥ ተከሰተ። ዛሬ በኢንዶኔዥያ የባህር ዳርቻ አካባቢዎች በሬክተር ስኬል 7.4 የደረሰ እጅግ ኃይለኛ የመሬት መንቀጥቀጥ ተከስቷል። አደጋው በተከሰተባቸው ቅጽበቶች በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤ የተፈጠረ ሲሆን፣ ሰዎች ደህንነታቸውን ለመጠበቅ ከመኖሪያ ቤታቸውና ከህንፃዎቻቸው ወጥተው ወደ ክፍት ቦታዎች ሲሸሹ ታይተዋል። የመሬት መንቀጥቀጡን ተከትሎ ሊከሰት የሚችለውን የባህር ሞገድ ወይም ሱናሚ በመስጋት የአደጋ መከላከያ ባለስልጣናት አስቸኳይ ማስጠንቀቂያ አውጥተው ነበር። ይሁን እንጂ ከጥቂት ሰዓታት በኋላ በባህር ወለል ላይ በተደረጉት ክትትሎች የሱናሚ ስጋት መቀነሱን በማረጋገጣቸው የተሰጠውን ማስጠንቀቂያ እንዲነሳ ተደርጓል። ምንም እንኳን እስካሁን በሰው ህይወት ላይ የደረሰውን ጉዳት በተመለከተ የተሟላ መረጃ ባይወጣም፣ የነፍስ አድን ቡድኖች እና የአደጋ ጊዜ ሰራተኞች የተጎዱ አካባቢዎች በማቅናት ላይ ይገኛሉ። በአንዳንድ ስፍራዎች በመሰረተ ልማትና በመኖሪያ ቤቶች ላይ መጠነኛ ጉዳቶች መድረሳቸው የተዘገበ ሲሆን፣ ኢንዶኔዥያ በተደጋጋሚ የመሬት መንቀጥቀጥ የሚያጋጥማት የፓሲፊክ የእሳት ቀለበት ተብሎ በሚጠራው የእሳተ ገሞራ ቀጠና ውስጥ የምትገኝ ቢሆንም የዛሬው አደጋ በመጠኑ ከፍተኛ መሆኑ የዓለም አቀፍ ትኩረትን ስቧል።